በንግሥት እሌኒ አማካኝነት እንዴት እንደተገኘ የምንመለከትበት ነው። ጌታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን የተሰቀለበት ቅዱስ መስቀል ሕሙማንን በመፈወሱ ምክንያት በርካታ አሕዛብ ክርስቲያኖች እንዲሆኑ አስችሏል። በተአምራዊነቱና በክርስቲያኖች ዘንድም ከፍተኛ ክብር የተሰጠው በመሆኑና ይህንን የተመለከቱ አይሁድ ቅዱስ መስቀሉን በአንድ የቆሻሻ ማጠራቀሚያ ቦታ እንዲቀበር አደረጉ። የአካባቢው ነዋሪዎች በየቀኑ ቆሻሻ ስለሚጥሉበት ቦታው ወደ ተራራነት ተቀየረ። ምንም እንኳን መስቀሉን ለማውጣት ባይችሉም በኢየሩሳሌም የነበሩ ክርስቲያኖች ቦታውን ያውቁት ነበር። በ70 ዓመተ ምህረት በጥቆስ ወረራ ኢየሩሳሌም ስለጠፋች በዚያ የነበሩ ክርስቲያኖች ሁሉ ተሰደዱ። የተቀበረበትን ቦታ የሚያውቅ ባለመገኘቱ መስቀሉ ከ300 ዓመታት በላይ ተዳፍኖ ወይም ተቀብሮ ኖረ። በ326 ዓመተ ምህረት የንጉሥ ቆስጠንጢኖስ እናት ንግሥት እሌኒ ቅዱስ መስቀሉን ለመፈለግ ወደ ኢየሩሳሌም ጉዞ አደረገች። እዚያም ደርሳ ጉብታ የሆነውን ሁሉ ብታስቆፍር መስቀሉ ያለበትን ቦታ ማግኘት አልቻለችም። ሰውም ብትጠይቅ የሚያውቅ አልተገኘም። በመጨረሻ የመስቀሉ መገኘት የእግዚአብሔር ፈቃድ ነበርና አንድ አይሁድ አረጋዊ የታሪክ አዋቂና ሽማግሌ ኪራኮስን አገኘችው። እንዲህም በማለት ጠየቀችው። አንተ ረግሰህ የአባቶችን ታሪክ የምታውቀው ኪራኮስ እንደምን ከብዙ ድካም በኋላ አገኘሁት። ጌታችን ኢየሱስ ክርስቶስን መስቀል ለመፈለግ መጥቻለሁ። መስቀል ወዴት ማለት ትነግረኛለህ? ንግሥት ሆይ 1000 ዓመት ንገሺ። የአባቶች ሐዋርያትን ፍቅር በውስጥሽ አድሮ የክርስቶስ መስቀል ለመፈለግሽ መነሳትሽ ጥሩ አድርገሻል። አባቶች እንደነገሩኝ ከሆነ የጌታዬ የክርስቶስ መስቀል ከዛ ማዶ ተራራ በአንዱ ላይ ይገኛል። ኪራኮስ ሆይ መስቀሉን ለመፈለግ ምን ንግሥት ሆይ 1000 ዓመት ንገሺ። እንደ አባቶች ሥርዓት አምላክ ምስጢሩንና ጥበቡን እንዲገልጽልሽ በትጋት ወደ አምላክሽ ጸልይ። እንጨትን አሰብስበሽ ዕጣን አፈሽበት። በእሳትም አያይዘው የዕጣኑን ጢስ ወደሚያመለክተው አቅጣጫ አይተሽ አስቆፍሪው። ያልሰማ ስማ፣ የሰማን አልሰማ አሰማ። ንግሥት እሌኒ ሁላችሁም በአደባባይ ተገኙ ብለዋል። ንግሥት እሌኒ እንዳላት ያላትን ሁሉ አደረገች። ሕዝቡንም ሰብስባ እንጨቱን ደምራ በዚያ ላይም ዕጣን ጨምራ በእሳት ለኮሰችው። የዕጣኑ ጢስ ወደ ላይ ወጥቶ ወደ ታች ሲመለስ መስቀሉ ያለበትን ቦታ በጣት ጠቅሶ እንደማሳየት ያክል አመለከተ። ይህ የዕጣኑ ጢስ ወደ አንደኛው ተራራ እያመለከተ ነው። በሉ በስታችሁ ቆፍሩ፣ ዛሬ ይነራል። ንግሥት እሌኒ ከመስከረም 17 ቀን አስጀምራ እስከ መጋቢት 10 ቀን ሌሊትና ቀን ለ7 ወራት ያህል የጉልቱን ኮረብታ ቆሻሻውን ቆፍረው ካስወገዱ በኋላ 3 መስቀሎች ተገኙ። የጌታን መስቀል ሙት በማስነሳቱ ተለይቶ ታውቋል። ቅዱስ መስቀሉ ጋር በደረሱ ጊዜ በጣም የሚያስገርም ብርሃን ተገለጠላቸው። ሊቋቋሙትም አልቻሉምና የሚቆፍሩ ሰዎች ሁሉ ንግሥት እሌኒ በአገልጋዮቹ አማካኝነት ቅዱስ መስቀሉ ከተቀበረበት ቦታ እንዲወጣና በክብር ወደ ተዘጋጀበት እንዲቀመጥ አደረገች። ዓለምን በሙሉ
በብርሃን መላት ዓለምን በሙሉ በተራራ ተሰውሮ ለዘመናት በተንኮል ተደብቆ ከኖረበት ተገለጠ ነው በደመራ እሳት። በቦታው ያስቆመችው የተንኮል ተራራ ያስቆፈረችው ተገኘ መስቀሉ በብርሃን መላት ዓለምን በሙሉ ታሪካዊው የክርስቶስ ሕያው መስቀል ይኸው ተገለጠ በግርማ ኃይል